ረና ወቋታ እሺ ሌላ አንድ አለች 160 ሺህ የሴቶች የእህቷ በሌላ ቁጥር ስላናገረችሽ ነው ያላወቅሻት በአዲስ ቁጥር ለዛ ነው በራሳችሁ አካውንት ይምጡ ብለው ያ እንደሰማችሁት በራሳችሁ ኤኒዌይ በአንተም በኩል እኮ ባይመጣ መብሬ እኔ አስታውሳቸዋለሁ። አሁን አንተ አንድ ቦታ ሰበሰብክልኝ እንጂ እኮ ዞሮ ዞሮ ስማቸውን እከሌ ከሌ ብለው ፓስፖርት ኮፒ ሲልኩልኝ አውቃቸዋለሁ። እዚህ የምንም ያልተጀመረላቸውን ልጆች እየመለሱ የሴቶቹ ሲጀምር ኮምፕሊትሊ የሚመለስ ነው ሙሉ በሙሉ የወንዶቹን ነው። እሱን ያልጀመርኩት ነገር ካለና ጃጓር እንዳለው እንዲህ ብለናል የሚል ሰው ካለ ደግሞ ይምጣና ያናግረኝ። ምንም ችግር የለም። ያ እሺ ሌላ ማን አለ እዚሁ ገስት ላይ ያለ ብቻ? እሺ ሌላ ጥሪ ታቀርባለህ? ሰላም ናችሁ? እንዴት ናችሁ? አሎ ሰላም ሙኒት፣ ሁላችሁንም ሰላም ብያለሁ። ቁጥሬን አስቀምጬልሽ ነበር፣ ኮንታክት አላረግሽኝም። እኔ ጋርም የተወሰኑ ልጆች አሉ እዚህ ያልመጡ በውስጥ ያዋሩኝ ልጆች አሉ። አንድ ኬንያ የምትኖር ልጅ ካስታወሻት፣ አንድ 3 ልጆች 4 የምትኖር ልጅ ያ ወደዚህ ለመምጣት ኦኬ፣ በዋትሳፕ ትምጣ። አልመለሽላትም። ጊዜ ሲኖረኝ እመልሳለሁ። እየመለስኩኝ ነው ለሁሉም ሰው። ታናግረኝ። ኦኬ፣ እኔ ብልክልሽስ መረጃዎቹ? አይ ራሷ ታናግረኝ፣ ትላክልኝ። አንቺ ዋትሳፕ ቁጥር ያለሽ? አግኝተሻል? ባዮ ላይ አለ። ኦኬ ጥሩ፣ እልክልሻለሁ። እኔ ለምን መሰለሽ እኔም ጠይቅሽ ጀስት ጥያቄ ካለሽ ጠይቂኝ ስላልሽ እዚህ ከሌ ከምልሽ በውስጥ ልላክልሽ ብዬ ነው። ኦኬ ባዮ ላይ ቁጥር ያለ ከኬንያ ወደ ኢሚራት መምጣት የምትፈልግ ካለች በዛ ጋር ፕሮሰስ ጀምራም ከሆነ በዛ ጋር ቁጥሩን ወስደሽ ዋትሳፕዋን ነው እሺ፣ እኔ ጋር ፕሮሰስ ያደረገችበትን ዋትሳፕ ሼር ታደርጊልኛለሽ። ያን ሰዓት እኔ ስገባ የተነጋገርነው የተለዋወጥነው ምንም አይነት ነገር ካለ አገኘዋለሁ ዳይሬክት። አዎ አይ የድምፅ ሪከርድ እሷ ጋር የድምፅ ሪከርድ መብረቁ ጋር ያለውን ጃጓር ጋር መላክ ይቻላል። ጃጓር ጋር ያለውን አንቺ ጋር መላክ ይቻላል። ያ ምንም ችግር የለው። እኔ ድምፅ ሪከርድ አንቺ ስለላክሽልኝ ያንን ነገር አክሴፕት አላደርገውም። ዋትሳፕን ግን ስትልኪልኝ እኔ ጋር ስለሚኖር ሁሉ ነገር አገኘዋለሁ። አጋጣሚ ኦኬ፣ የዋትሳፕ ቁጥር እስከቀየሩ ያ ችግሯ ነው፣ የኔ ችግር አይደለም። ለእኔ መረጃዬ አትሊስት ብትቀይረው ኢቨን ብትቀይረው ቴምር ቁጥሩ አለ አይደል? ስቲል ቁጥሩ አላት። ቁጥሩን ስትልኪልኝ በፊት የምትጠቀምበትን ዋትሳፕ እኔ ጋር ስከፍተው የእሷ ዲሌት ቢሆን ቢጠፋ ምን ቢል እኔ ጋር ያሉት ሜሴጆች እንዳሉ ናቸው። ኦኬ ኤኒዌይስ እስኪ ያው መረጃው ኢትዮጵያ አንቺ የምትጠቀሚውን ባንክ ታውቂዋለሽ። ተደጋጋሚ ልጆች ብር የሚያስገቡበት በዛ የገባ ከሆነ በሱም ያው ቁጥራቸው ባይወጣልሽ በምንም ነገር አልሄድም ቴምር፣ በምንም ነገር አልሄድም። መብረቁ እንደላከልኝ ስንጠቀምበት እኔና እሷ ስንነጋገርበት የነበረ ዋትሳፑ አልኩሽ ቢጠፋባት እንኳን ቁጥሩን ብትልክልኝ እኔ ጋር አይጠፋም። ገብቼ ከዛ ጋር አወጣዋለሁ። ከዛ በተረፈ ደግሞ በሰው ከሚመጡት ይልቅ በራሳቸው የሚመጡትን አስተናግዳለሁ። በመብረቁም ቢመጡ ከዚህ በኋላ በጃጓርም ባንቺም በማንም ከሚመጡት ይልቅ ራሳቸው እያናገሩኝ ያሉትን አስተናግዳለሁ። ቅድሚያ ኦልሬዲ መጥተው ኦልሬዲ እኛም እዚህ ጋር ስናናግር ስለሰሙ አንቺ ጋር አንቺ ደግሞ ከዚህ በኋላ ኦኬ እሺ፣ በማንም ሰው የሚመጣ አልቀበልም። በራሳቸው ብለሻል ከመጀመሪያው። ከዚህ በኋላ ነው። ከአሁን በፊት አለቀ እኮ የሰጠሁት ቃል ለዛሬ ነው። ለዛሬም አይደለም ለነገ ነው ቀጠሯችን። ኦኬ እኔ ባለፈው አናግሬሻለሁ። ቀድመው ስለመጡ የት ነው ያናገርሽኝ? እዚህ ሳላናገርኩሽም ስልክ ቁጥርሽን ስጭኝ አልኩሽ እኮ ከሌ አሉ ከምልሽ እነዚህ ልጆች ወደ እኔ መጥተዋል ብዬ በውስጥ ልልክልሽ ስለፈለግኩኝ ነው። አዎ ቁጥሬን ስለሚያውቁት እኔው ጋር ይምጡ እያልኩሽ እኮ ነው ቴምር። አይ ካልሽ ደግሞ ዋትሳፔ ባዮ ላይ አለ፣ ውሰጅና ድምፄን ወይም የነሱን ድምፅ ወይም ሪሲት አይደለም የምፈልገው ዋትሳፕ የተነጋገርንበትን ሼር አድርጊልኝ።
በዛ አረጋግጥና እዛ ላይ ያለውን ኢቭን ሪሲቶቹን ትራንዛክሽን ቼክ አድርጌ ነው የምመልሰው። እኔ ስቲውፒድ አይደለሁም። እነሱን እየተለዋወጥናቸው ማለት እየተላከልኝ ወይኔ የላኩት ነገር ካለ ቼክ አድርጌ ነው የምመልሰው። እንደዚሁ አይደለም እና ባትቸገሪ ጥሩ ነው። አትቸገሪ። መቸገር አይደለም፣ እየተቸገርኩ አይደለም። ኦልሬዲ ገብቻለሁ። ጥያቄ ጠይቄሻለሁ። እነንትና ቤት ለታዴም ቢሆን እልክለታለሁ። ማን ነው ይሄ? ታሜ ነው። ለታሜም ቢሆን እልክለታለሁ። እኔ አንቺ ጋር ጭቅጭቅ አልፈልግም። የጉዳዩ ባለቤት በሰላም ነው፣ የተለያየ ነው። አዎ የጉዳዩ አሁንም እኮ በሰላም ነው የማናገርሽ። የጉዳዩ ባለቤት ልላክልሽ። ጥያቄ ካለሽ ይኸውልሽ፣ ስሚኝማ፣ ጥያቄ ካለሽ ሳራ ራሱ እኔንም ሙኒትም እህትሽ ናት መጠየቅ ትችያለሽ በውስጥ ብሎኛል። እኔ በርስፔክት ነው እየሰጠሁሽ እኮ ነው። እኔም በተመለከተ ሳራ ልትመልስልሻችን ማንም አይመልስልሽም። ባለ ጉዳዩ እኔ ነኝ። እኔ አንደሬጅ አይደለሁም። እዚህ ጋር የ46 ዓመት ሴትዮ ነኝ እዚህ ጋር የማናግርሽ። አንቺ ግን ለምንድን ነው በስርዓት ሲያወሩሽ አግሬሲቭ ሆነሽ የምታወሪው? በጣም በስርዓት ነው የማናግርሽ። የምትናገሪውን ንግግር እከሌ ጋር እልካለሁ እከሌ ጋር እልካለሁ። እኔ ሕፃን ልጅ ነኝ እንዴ? ልታስፈራሪኝ ነው ወይስ ምን? ማንም ነው ጓደኞች ማንንም ሳከብር ነው ቦታ ሰጥቼ የማናግረው። ይኸውልሽ የኔ ቆንጆ፣ ይኸውልሽ እኔ በስነ ስርዓት ነው እያናገርኩሻለሁ። ኦኬ ሶሪ ተባብለናል። አንቺ ግን አወራርሽ ሰዎችን የሆነ ስሜት ውስጥ አስገብተሽ እኔ አሮ ነው ምን አይነት ስሜት አሁን የትኛው ንግግር ወደ ምን አይነት ስሜት ወሰደሽ? ምን ተናገርኩኝ? ስልክሽን አስቀምጠሽ በክብር እኔ እንደ እህት በውስጥ ልልክልሽ ፈልጌ ነው። እዚህ ከሌ ያክል ብር አለብሽ ልልሽ ፈልጌ አይደለም። አንቺ ደግሞ አነጋገርሽ ብትይም ምንም አይመስለኝም። ነገር ግን ብሩን ከተቀበልሽ በኋላ አውሬ የምትሆኘው አንቺ ሰው ሲያናግርሽ አብረሽኝ ነበርሽ አብረን አውሬ እየሆነ ያለ ነው። ትርፍ ንግግር በስነ ስርዓት ትርፍ ንግግር አትናገሪ። አይደለም እኔ በስነ ስርዓት እያናገርኩሽ ነው። ግን ሰው በስርዓት ሲያናግርሽ የፈራሽ እንዳይመስልሽ። ምን ሰው የፈራሽ እንዳይመስልሽ። እኔ ሪስፔክት አድርጌ ቁጥርሽን ስጪ በውስጥ ልላክልሽ መረጃዎች አሉ። ሶፊ ሐቢብቲ እኔና አንቺ የሚያፈራራንም ሪስፔክትም የሚያስደራርገን ምንም ነገር የለም በመሀላችን። በጉዳይ ውስጥ ዘው ብለሽ የገባሽው አንቺ ነሽ። አንቺን አክሴፕት ማድረግና አለም ማድረግ መብቴ ነው። አዳምጪኝ። እዚህ ጋር አንድ ሰው ሲጠይቀኝ በስርዓት የሚያናግረኝን ሰው አናግራለሁ። እንዳንቺ የሚለኝን ግን አልሰማም። ይሄው መብረቁ ዛሬ አዲስ ሰው አይደለም። በስርዓት ነው ያናገርኩሽ። አሁን እኮ ነገርኩሽ። ባለጉዳዮቹ መተው ያናግሩኝ አልኩሽ። ችግር አለው ወይ? ባለጉዳዮቹ ደግሞ አልመለሽላቸውም። ሲመቸኝ አልመለሽላቸውም። መልሳ ግን አንቺ ቢዝነስሽን ቆይ ማኔ በጣም ይገርምሽ። ቆይ አንድ ነገር ቢዝነስሽ ቀጣይ ቢዝነስ ነው አይደል? በአሁኑ ባየር ላይ በዚህ ጉዳይ ታቆሚው ነው እንደምትፈልጊ ይቀጥላል። ኖ እንደዚህ ያረክሽ እንዴት ነው ላይክ እኮ ቢዝነስሽን እኮ ሰው ራሱ ወደ አንቺ እንዳይመጣ ያለሽ እየሰራሁ እኮ ነው ሐቢብቲ። ኖ እየሰራሽ ነው ግን ወደፊት ያቁኛል። ኖ እንደዚህ አይነት ነገር መቆም አለበት። ከትላንት ወዲያ ደግሞ ከትላንት ወዲያ የሰራኋቸው ቪዛዎች አሉ። ለምሳሌ አንቺ ኔጌቲቭ ሳይዱን ብቻ ስለምታይ እንዲህ ያለሽ፣ ሌላው ግን ኔጌቲቭውንም ፖዚቲቭውንም የሚያይ አንድ አማርኛ እናንተ እኮ እኔ አሁን አንቺ ያልገባሽ አንድ አማርኛ ምን እንደሆነ ልንገርሽ። ቴምር እኔ የተናገርኩት ንግግር ያልገባሽ ነገር አለ። ስራ ጀምሬ መጨረስ አልቻልኩም አልኩ እንጂ ብራችሁ ጠፋ አላልኩም። እኔ ወይም ብራቸውን በልቼ አልጠፋውም። እናንተ ይሄንን ለማስመሰል ሞከራችሁ እንጂ እኔ አለሁኝ። ባልኩትም ቀን ያልኩትን ያህል አስገብቻለሁ። አሁንም እቀጥላለሁ። ሐቃቸውንና ያለውን ነገር እያየው መልሳለሁ። አንቺ እዚህ ጋር ፑሽ ስላደረግሽ መተሽ እከሌ ስላልሽ ምንም ለውጥ የለውም። ሰው ሲያናግርሽ መብረቁ ቢል ጃባር ቢል ታሜ ቢል ሳሪ ብትል ማንም ብትል ባለጉዳዩ እኔ ነኝ። ያ ባለጉዳዩ እኔና ልጆቹ ብቻ ነን፣ ልጅቷ ብቻ። ኦኬ አሁን እኮ ባለጉዳዮች እኮ እያጋባችሁ ወይ ምንም እኮ የለውም። ባለጉዳዮች እኮ ወደ ሚዲያ የወጡት አንቺ ጋር መፍተሽ አንቺ አዝነሽ ነው። ቴምር ካዘንሽሽ እስኪ ስጫቸው። በቃ አንቺ የበላሽውን እኔ ለምንድን ነው አንቺ የበላሽውን አንቺ የገነሽበት እኔ ለምንድን ነው የምሰጣቸው? እኔ በልቻለሁ እንዴ አንቺ እንጃ የምከፍለው? እኔ ተከፍሎኛል። እኔ ራሴ ከተጠቀምኩ ነው እንጂ የምከፍላቸው። እንዴ ነው ያንቺን እንጃ የምከፍለው? ስለዚህ ዝም በይና እኔ የተከፈለኝ ሴትዮ በስርዓቱ ልመልስላቸው። ኦኬ አንቺ ማላናገርሻቸው ሰዎች እኔ ጋር የመጡ አሉ። ልላክልሽ በውስጥ ማለት ስለዚህ አልኩሽ እኮ ዋትስአፓቸውን ሼር አድርጌ
ዋትሳፕ ሼር አድርጊልኝ ስልሽ እኮ ዋትሳፓቸው ከጠፋልሽ ዋትሳፓቸው ከጠፋ ቁጥራቸው ግን አለ። ቁጥራቸው አልጠፋም። ቁጥራቸውን ይላኩልኝ እኔ ጋር ሴቭ አድርጌ አየዋለሁ። በዚህ ስልሽ በዚህ ጋር ትመጫለሽ፣ በዚህ ስልሽ በዚህ ጋር ትመጫለሽ። ምን እንድልሽ ትፈልጊያለሽ? ኖ አነጋገርሽ በጣም ሰላም ብያለሁ። አንቺ እንደዚህ ሁሌ እንዲህ ነው የምናገረው። አግሬሲቭ ስለሆንሽ ነው። አግሬሲቭ ስለሆንሽ ነው አነጋገርሽ በጣም እኔ አሮን ነው ዋይ ልጆቹም የሚሉት አንዴ ዶክተር ዳን አንዴ ወንድሜ አንዴ እንትን ትምር ይኸውልሽ ትምር የሆነ ቁም ነገር ላይ እየወደቅሽ አይደለም እኮ አሁን የተጠየቅሽው ጥያቄ ነው ናት ላይክ እኔ አይደለም አይ እኔ በስነ ስርዓት ነው ያናገርኳት አዳም ያለችሽ እኮ እኔ አሁን የማታውቀውን ቁጥር እንዴት ብላ ነው የምታናግረው? የመጀመሪያ ቁጥሩን ከቀየረች መጀመሪያ ዋትስአፕ የከፈተችውን ቁጥር ትላክ። እሱ ሴቭ ሳደርገው እኔ ጋ የልጅቷ ታሪክ ይወጣል ማለት አብረን የተነጋገርናቸው ስለሚኖሩ እኔ አልቸገርም። አንቺ ራስሽ ሼር ማድረግ ፈልገሽ ከሆነ እኮ ሼር አድርጊልኝ፣ ምንም ችግር የለም። ለምን እንደምታከብጁን የምናገረውን ነገር አላውቅም እኔ አይደለም። አሁን ትክክለኛ መልስ ነው የመለስሽው። በቃ ይሄ ትክክለኛ ነው። ሌላ ሰው ከሷ ጋር ቁም ነገር የሌለ ሰው ሌላ ሰው በሌላ መንገድ መጥቶ የሌለበትን ብር ሲስተም ቦምብ በምን ይታወቃል? በቁጥሩ የድሮ ቁጥሩን ብጠፋም ቁጥሯን የምታውቀውን ቁጥር ትላክ። ከዛም በኋላ እኔ ጋ ያለው ፋይል ይወጣል አለች አይደል? እና ውሸትን መናገር ሐራም ነው። እኔ ውሸት አልተናገርኩም ወንድሜ። አይደለም ቴምር አንድ ነገር ልንገርሽ፣ ራሷ ባለችው በውስጥ አናግሪኝም ስላለች አርጊልኝ፣ ሼር አርጊልኝ። ቁጥሬ እኮ ባዮ ላይ አለ፣ ቁጥሬ ባዮ ላይ አለ። ዋትሳፓቸውን ሼር ብታደርጊ እሱ እንደላከው እየገባሁኝ እኔ ገና ቁጥሩ ሲመጣልኝ ስነካው ዋትሳፕ ውስጥ ነው የሚያስገባኝ። ስለዚህ ቼክ አደርጋለሁ ምን ነበር